በዚህኛው ቪዲዮ እንዴት ሰፖርት ኤንድ ሬዚስታንስን ማስመር እንደምንችልና እንዴት በተሻለ መልኩ መጠቀም እንደምንችል እናያለን። ካሁን በኋላ ቻርታችን እንደዚህ መምሰል አይጠበቅበትም። ከመቀጠላችን በፊት በዚህ ቻናል ላይ እንዲሰራላችሁና ማወቅ የምትፈልጉት ነገር ካለ ኮሜንት ላይ አሳውቁ። በቪዲዮ በቀጣይ ይዤላችሁ መመጣ ይሆናል። አሁን ሳናንዛዛ ወደ ቪዲዮ እንሄዳለን። ሰፖርት ኤንድ ሬዚስታንስ በጣም አስፈላጊ የሆነ ቴክኒክ ነው። ትሬድ ላይ የምናደርገውን ቴክኒካል አናሊሲስ ማስተር ለማድረግ ብዙ ትሬደሮች በተሳሳተ መንገድ ነው የሚጠቀሙት። ይህንን በደንብ ማወቅ ለምን አስፈለገ የምትሉኝ ከሆነ ሰፖርት ኤንድ ሬዚስታንስ በደንብ አይደንቲፋይ ማድረግ ቻለን ማለት ሃይ ዊን ሬት ያለውን ትሬድ እንድንወስድ ኦፖርቹኒቲ ይሰጠናል። ልክ እንደዚህ ኤግዛምፕል የቻርት ሬዚስታንስ ቦታው እዚህ ጋር ያለ ሲሆን ፕራይስ ወደዚህ ሌቭል ሲሄድ እንደገና ሪቨርስ ያደርጋል ወደ ዳውንዋርድ። ሶ በቀጣይ ይሄ ፕራይስ እዚህ ቦታ የሚነካ ከሆነ ሪቨርስ ዳውን የማድረግ እድል አለው። ሶ ይህም ፖሲብል የሆነ ትሬድ ኦፖርቹኒቲ ይከፍትልናል። ስለዚህ ሰፖርት ኤንድ ሬዚስታንስ በጣም ወሳኝ ነገር ነው ማለት ነው። ኮመን የሆነ ብዙ ጀማሪ ትሬደሮች የሚሰሩት ስህተት በጣም ብዙ ላይኖች ያሰምራሉ። ልክ እንደዚህ ሶ እንደምታዩት በጣም ኮንፊውዚንግ ነው። ሰፖርት ኤንድ ሬዚስታንስ ቴክኒካል አናሊሲሳችንን ስንሰራ ኢዚ ማድረግ እንጂ ኮንፊውዚንግ ማድረግ የለበትም። እነዚህ ትሬደሮች የሚያደርጉት ሴክሬት የሆነውን ሰፖርት ኤንድ ሬዚስታንስ ሩል ስለማያውቁት ነው። የመጀመሪያ ቫሊዴት ከሚያደርጉት መካከል አንዱ መልቲፕል ሪጀክሽን ነው። ምን እንደሆነ እስቲ አብረን እንይ። ይህን ቻርት ተመልክቱ። ፕራይስ ዳውን አርግቷል። ከዛ እዚህ ላይ 3 ጊዜ ሪቨርስ ባክ አርግቷል። ይህም ፕራይስ በዚህ ሌቭል ላይ መልቲፕል ሪጀክሽን እንዳደረገ ያሳያል። ስለዚህ ይህ ሌቭል እንደ ሰፖርት መጠቀም እንችላለን ማለት ነው። በተመሳሳይ አት ዘ ቶፕ ፕራይስ አፕዋርድ ሄዱ እዚህ ላይ ተመልሶ ዳውን እያደረገ መልቲፕል ሪጀክሽን አሳይቷል። ሶ ይህን ሌቭል ደግሞ እንደ ሬዚስታንስ መጠቀም እንችላለን ማለት ነው። ስለዚህ የመጀመሪያው ሰፖርት ኤንድ ሬዚስታንስ ሌቭላችንን ቫሊዴት ከሚያደርጉት ህጎች መካከል መልቲፕል ሪጀክሽን ማርኬት ላይ መኖሩ ነው። ሌላኛው ደግሞ ይህንን ቻርት ተመልከቱ። ምንም አይነት መልቲፕል ሪጀክሽን የለውም። ይህ ደግሞ ወደ ሁለተኛው ህግ እንድንሄድ ያደርጋል። ይህም ሙቭ ድራስቲካል ስዊንግ ሃይ ኤንድ ሎ ማለትም ፕራይስ ከስዊንግ ሃይ ወይም ደግሞ ሎ በከፍተኛ ሁኔታ ሙቭ አድርጎ አንድ ሌቭል ላይ ሪጀክት ካደረገ የምንጠቀመው ሩል። ወደ ቻርቱ ስንመለስ ቅድም እንዳልኳችሁ ምንም አይነት መልቲፕል ሪጀክሽን የለውም። ስዊንግ ሃይ ፈጠረ፣ ከዛ ድራስቲካሊ ሪቨርስ አደረገ። ሶ ይሄ ሬዚስታንስ ሌቭል መሆን ይችላል ማለት ነው። በተመሳሳይ ደግሞ ስዊንግ በአሪፍ መልኩ ሄዶ እዚህ ቦታ ላይ ሪጀክት አሳይቷል። ሶ እዚህ ጋርም መልቲፕል ሪጀክሽን ስለሌለ በሁለተኛው ሩል መሰረት እንደ ሰፖርት መጠቀም እንችላለን ማለት ነው። ስለዚህ ይህ ፕራይስ መልቲፕል ሪጀክሽን የማያሳየን ከሆነ ሁለተኛ የምንጠቀምበት ህግ ነው። ሌላኛው ደግሞ አንድ ላይን እንደ ሰፖርትና እንደ ሬዚስታንስ የሚያገለግል ከሆነ ነው። ምን ማለት እንደሆነ እስቲ እኔ በዚህ ቻርት ላይ ማየት እንደምንችለው ሬዚስታንስ ሊቨር እዚህ ጋር አለ። ፕራይስ ወደ ላይ ወጥቶ እንደገና ዳውን እያደረገ በመደጋገሙ በላይኛው ፓርት ላይ መልቲፕል ሪጀክሽን እንዳለ ያሳያል። እንደገና ደግሞ ማየት እንደምንችለው ፕራይስ ሬዚስታንስ ሌቨል ብሬክ አርግቶ እንደገና በላይ በኩል መልቲፕል ሪጀክሽን በዳውን ፓርት ላይ ፈጥሯል። አሁን ቅድም ለሬዚስታንስ ሌቨል የተጠቀምነው ላይን አሁን እንደ ሰፖርት እንጠቀማለን ማለት ነው። አንድ ነገር አስተውሱ። ከላይ ከሆነ ሬዚስታንስ የምንለው ሲሆን ከታች ከሆነ ደግሞ ሰፖርት እንለዋለን። ሌላኛው ህግ ደግሞ በጣም አስፈላጊ የሆነ ክራይቴሪያ ነው። ይህም ላይናችንን ለማስመር የምንጠቀመው ሌቨል የግዴታ ለአክቹዋል ፕራይስ ወይም ደግሞ አሁን ፕራይስ ካለበት ቅርብ መሆን መቻል አለበት። ምሳሌ ልስጣችሁ። ይህንን ቻርት ተመልከቱት። በሚገባ ሰፖርት ላይናችንን እዚህ ጋርና ሬዚስታንስ ላይናችንን ደግሞ እዚህ ጋር እናሰምራለን። ምክንያቱም ፕራይስ አሁን ላለበት የቀረቡት እነዚህ ሌቭሎች ናቸው። ፕራይስ አሁን ካለበት የራቁትን መጠቀም አይጠበቅብንም። ይሄኛውና ይሄኛውን ሌቭል ተመልከቷቸው። እነዚህ ላይኖች ሰፖርትና ሬዚስታንስ ቢሆኑም ግን አሁን ፕራይስ ካለበት በጣም ርቀው ስለሆነ ያሉት እነዚህን መጠቀም አይጠበቅብንም ማለት ነው። አስታውሱ፣ ማስመር የሚጠበቅብን በሚያስፈልገን ቦታ ላይ ብቻ ነው። ካልሆነ በጣም ነው ኮንፊውዝ የሚያደርጉት። አሁን እነዚህን ቴክኒኮች በሪል ታይም ላይ እናያለን። ለዚህም የአንዱን ፔር ቻርት እንጠቀማለን። ሬዚስታንስ ሌቭላችንን እዚህ ጋር እናሰምራለን። ምክንያቱም ፕራይስ ወደ ታች ወርዶ እንደገና ሪቨርስ አርግቶ ስለተመለሰ ሶ አንደኛው ህጋችን አክብሩልናል። ይህም ፕራይስ ከስዊንግ ሃይ ድራስቲካሊ ሙቭ ካደረገ የሚኖረን ህግ ነው። ሌላኛው ያከበረው ህግ ደግሞ ይህ የሬዚስታንስ ሌቭል የተፈጠረው ፕራይስ አሁን ካለበት በቅርበት ነው። በመቀጠል ደግሞ እዚህ ጋር እናሰምራለን። የምንጠቀመው ሌቭል ፕራይስ እዚህ ሌቭል ላይ ዳውን አርግቶ እንደገና ሪቨርስ አርጓል። ሶ አሁን ደግሞ ይሄኛው ሌቭል የትኛውን ህግ እንዳከበረ እናያለን። የመጀመሪያው ፕራይስ ድራስቲካሊ ከስዊንግ ሎ ሙቭ በማድረጉ አንደኛውን ህጋችንን ያከበረ ሲሆን ሌላኛው ህግ ደግሞ በእነዚህ ኤሪያዎች ላይ ፕራይስ መልቲፕል ሪጀክሽን አሳይቷል። ሶ ይህንን እንደምታውቁት አንደኛው ህጋችን ነው። በተጨማሪ ይህንን ላይ እንደ ሰፖርትና እንደ ሬዚስታንስ አክት እያደረገ ነው ያለው። የመጨረሻው ደግሞ ይህ ሌቭል ፕራይስ አሁን ካለበት በቅርበት ነው የተፈጠረው። ስለዚህ ይህን ቻርት ተጠቅመን ሰፖርት ኤንድ ሬዚስታንስ በዚህ መልኩ አስምረናል። አሁን ደግሞ የሌላ
ፔርን ቻርት ተጠቅመን እንመለከታለን። አሁንም ከላይ ነው የምንጀምረው። በመቀጠል ላይናችንን እዚህ ሌቭል ላይ እናሰምራለን። ፕራይስ ወደ ላይ ወጣ፣ ሌቭሉን ሂት አድርጎ እንደገና ዳውን አደረገ። አሁን ደግሞ ይህ ሌቭል የትኞቹን ህጎች እንዳከበረ እናያለን። የመጀመሪያው ፕራይስ ከስዊንግ ሃይ ድራስቲክሊ ሙቭ ያደረገ ሲሆን፣ ሁለተኛው ደግሞ እንደምታዩት እዚህ ሌቭል ላይ መልቲፕል ሪጀክሽን ፈጥሯል። ሌላኛው ይህ ሌቭል ፕራይስ አሁን ካለበት በቅርበት ነው የተፈጠረው። እነዚህ ሌቭሎች ላይ ነው ላይናችንን ማስመር የሚጠበቅብን። እነዚህ ሌቭሎች ላይ ላይናችንን ማስመር የማይጠበቅብን ለዚህ ነው። ምክንያቱም እነዚህ ሌቭሎች ፕራይስ አሁን ካለበት በጣም ርቀው ነው ያሉት። ወደታች ስንሄድ ደግሞ ሌላኛው ላይናችን እዚህ ጋር እናሰምራለን። እንደምታዩት ፕራይስ ወደዚህ ቦታ ዳውን አድርግቶ ሌቭሉን ሂት ካደረገ በኋላ ሪቨርስ አሳይቷል። ይሄ ደግሞ ፕራይስ ከስዊንግ ሎ በኋላ ድራስቲክሊ ሙቭ ካደረገ የሚለውን ህጋችንን አክብሯል። እንደዛውም በተጨማሪ መልቲፕል ሪጀክሽኖችን ያሳየን ሲሆን እንደዛውም እነዚህ ሌቭሎች ፕራይስ አሁን ካለበት በቅርበት ነው የተፈጠሩ። ይህ ሰፖርት ኤንድ ሬዚስታንስ ለዚህኛው ቻርት ያሰመርንበት መንገድ ይህ ነው። አሁን ደግሞ እንደ ቅድም የሌላ ፔር ቻርት ተጠቅመን እንመለከታለን። በመቀጠል የሬዚስታንስ ላይናችንን ከረንት ፕራይስ ባለበት ቻርት ላይ እናሰምራለን። እንደ ሌሎቹ ይህንን ሌቭል የትኛው ህግ እንዳከበረ እናያለን። መጀመሪያ እንደምታዩት ፕራይስ እዚህ ሌቭል ላይ መልቲፕል ሪጀክሽኖችን ፈጥሯል። ሌላኛው ደግሞ ፕራይስ ከስዊንግ ሃይ ድራስቲክሊ ሙቭ እንዳደረገ ማየት እንችላለን 2 ጊዜ። የመጨረሻው ደግሞ እነዚህ ኤሪያዎች ፕራይስ አሁን ካለበት በቅርበት ነው የተፈጠሩ። ወደ መሃል ደግሞ ዝቅ ስንል ሌላኛውን ላይናችንን እዚህ ጋር እናሰምራለን። እንደ ሌሎቹ ይህም የትኞቹን ህጎች እንዳከበረ እስቲ እኔ የመጀመሪያው በዚህ ፖይንቶች ላይ መልቲፕል ሪጀክሽኖች እንዳደረገ አይተናል። እነዚህ ፖይንቶች ላይ እንደ ሬዚስታንስ ያገለገለ ሲሆን በመቀጠል ደግሞ እዚህ ጋር እንደ ሰፖርት ሆኗል ማለት ነው። ሌላኛው ይሄ ሌቭል ፕራይስ አሁን ካለበት በቅርበት ነው የተፈጠረው። ይሄ ደግሞ አንደኛው ምክንያት ነው ላይናችንን እዚህ ጋር ያላሰመርንበት ማለት ነው። ይሄ ላይን የኛን ሰፖርትና ሬዚስታንስ ክራይቴሪያ ቢያሟላ እንደ ሰፖርት ግን መጠቀም አንችልም፣ ምክንያቱም ፕራይስ አሁን ካለበት ስለራቅ። ይህ ቪዲዮ እንዴት ሰፖርትን ሬዚስታንስ ክሊን በሆነ መንገድ እንደምናሰም እያሳያል ብዬ አስባለሁ። እንደገባችሁን ተስፋ አደርጋለሁ። በቀጣይ ደግሞ እንዴት ይህንን ሰፖርትን ሬዚስታንስ ተጠቅመን እንዴት ኢንተሪ መግባት እንደምንችልና እንዴት ትሬዳችንን በአሪፍ መልኩ በአሪፍ ኳሊቲ ቴክ ማድረግ እንደምንችል በቀጣይ ቪዲዮ ሰራላችኋለሁ። አሁን ለጊዜው ያሳያችሁን እያንዳንዱ የሰፖርት ላይኖች የሚሰመሩበት ህጎችን ባክቴስት ላይ በደንብ እያያችሁ ሰፖርት የቱ ጋር የሚሰመረው ሬዚስታንስ የቱ ጋር የሚሰመረው የሚለውን በደንብ እያያችሁ እየተማራችሁ ቀጣይ በቅርብ በዚህ ሳምንት ውስጥ በዚህ 2 ቀን ውስጥ ወይም ደግሞ በዚህ ሳምንት ውስጥ ስለ ኢንተሪ እንዴት እንደምንገባና እንዴት ኤግዚት ፖይንት የቱ ጋር እንደምናደርግ ምናምን ትሬድ እንዴት ቴክ እንደምናደርግ ሰፖርት ሬዚስታንስ ተጠቅመን ሁሉም ነገር መነግራችሁ ይሆናል። ካሁን በኋላ ስለ ስትራቴጂዎች ስለ ኢንዲኬተሮች በዚህ ቻናል ላይ መለቅላችሁ ይሆናል ማለት ነው። ይህንን ቻናል ሰብስክራይብ ማድረግ እንዳረሱ፣ ቪዲዮን ላይክ ማድረግ እንዳረሱ፣ ይጠቅማችኋል ብላችሁ ለምታስቧቸው ሰዎች በሙሉ ላኩሏቸው። ፒስ አውት።